ምን ማለት ነው? አባት የዘላለም አባት ማለት የዘላለም አብ ማ ወልድ ወልድ ምንድነው? የዘላለም አብ ነው። ማን አለ? ይሄው የእግዚአብሔር ቃል በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 19 ላይ ምን ይላል? እግዚአብሔር በክርስቶስ ውስጥ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር። አብ ሰማይ ቀርቶ አብ ዙፋኑ ላይ ቁጭ ብሎ ልጄ አንተ ወልድ ውረድላቸውና ሙትላቸው አለ። ይሄ ሰው ሰራሽ ነው። እግዚአብሔር ሰማይን ለቆ ዙፋኑን ጥሎ በሥጋ ተገልጦ ወልድ ሆኖ ኢየሱስ ሆኖ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። እውነተኛ ኃያል አምላክ ከፈለጋችሁ ልጁ ነው። ኃያል አምላክ ብቻ አይደለም፣ ወርቃታማ መገኖ ጫላ ዲኪዮ ልጅም ነው። ቤት ሆኖ ቃቆ ሆኖ ለምን ልጅ ሆነ? ማረ ቤት ሆይ ለኛ በመስቀል ላይ መሰቀል የሚችለው ልጅ ከሆነ ብቻ ስለሆነ ነው። ስለ አንድ ክፉ ሰው አንድ ቀን ምሳሌ ተመስሏል መጽሐፍ ቅዱስ ውስጥ። እሱ 99 በጎች ነበሩት። ሃኮማንቸራ ሆንሳይና ሆንስ መቶ በጎች ነበሩ። ጥቡ ገረብኖስ አንድ ድሃ ደግሞ አንድ በግ ነበረው። ምትቡጥችራ ሚተገረቸው ነውስ። ከዚያ ለዛ ሀብታም ሰውዬ አንድ ቀን ሃኩይ ድረሱ ማንቸራ ምትበራ እንግዳ መጣበት ይላል። ወስሉ ዳይሲያው ከዚያም በኋላ 100 በግ እያለው የባለ አንዱን ወሰደና ወስዶ ንጉሥ ስለሆነ ማን አለብኝ ብሎ ወስዶ ያንን አርዶ አበላ ይላል። የሰው በግ ነው ያበላው። ይሄ ክፉ በአንዱ ምትክ መጥፎ ይክፈል ተባለበት። እግዚአብሔር ማጋኑ ከሱ ውጪ ኡምስሪ ጎባይድን ሌላ አካል ያለው አሳልፎ ከሰጠን እሱማ በጣም ይሄ በጣም ራሱን የማያስነካ ነው። እንኳን ፍቅር አይደለም። ሌላውን ካሰቀለ ወለሱ ተሲሲሮ ወይ ሌላው እንዲሰቀል ካዘዘ ወለሱ ተማሃዳጅ ነው። እሱ ምን ፍቅር ነው? ማይባድለት ያቁ ጎበስ ከሆነ ወርባይ ቅረው ራሱን ይስጥ። ኡመሲዮን እግዚአብሔር መገኑ ተበድሮ አይደለም፣ አዞ አይደለም፣ ተበድሮ አይደለም፣ ልኮ አይደለም፣ ተውሶ አይደለም፣ ራሱን አሳልፎ ሰጠ። ራሱን አሳልፎ ለመስጠት ኒ ኡመት ሳይሰን እንከር አራ አምላክ መገኑ በስጋ ተገለጠ። ማሉ ጠቢ በስጋ ሲገለጥ ማሉ ጠቢታ ያው አምላክ ሐኩ መገኒ ልጅ ሆነ። ቃቆ ያመ ገልበጥ ሲደረግ ወራስና ይወስ ኃያል አምላክ ነው። ወልቃታማ መገኑ ራሱን ለመስጠት ኡመሲያ ልጅ ሆነ። ቃቆ ይክ ስለዚህ ነው በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን የሚባለው በገዛ ደሙ